ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አትለይምና ለቃል መውረድ ለሥጋ ማድረግ ለመዳናችን ምክንያት የሆነች መብርሃን ወላዲተ አምላክ ዘወትር በፍጥረታት አንደበት ሁሉ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል መነኮሳት እርሱ የክብር ባለቤት አምላከ ቅዱሳን መድኃኔ ዓለም ኢየሱስ ክርስቶስ እንዳከበራቸው መጠን ስማቸው የከበረና የተመሰገነ ይሁንልን። እንደ እግዚአብሔር ቅዱስ ፍቃድ እጅግ በጣም አጠር ላለች ደቂቃ በእኛ ቤተክርስቲያን ለነገሮች ሁሉ መጠቅለያ ለነገሮች ሁሉ መደምደሚያ የሁሉም ነገር ፍጻሜ የሥርዓት አምልኳችን ማሰሪያ ስለሆነው ስለ ቅዱስ ቁርባን በጣም ጥቂት ነገሮችን እንነጋገራለን። የዲዲያን ልቦና የከፈተ መድኃኔዓለም ኢየሱስ ክርስቶስ የሁላችን ልቦና ይክፈትልን። ለትምህርታችን መነሻ ርዕስ የምናደርገው በሥርዓተ ቅዳሴያችን ላይ ካህኑ ከሚያወሳው ወይም ከሚያነሳው ኃይለ ቃል አንስተን ይሆናል ማለት ነው። ጵርስፎራ በሉ እስቲ ወንድሞች ጵርስፎራ በሉ፣ እህቶች በሉ እስቲ። አይ ሳትቆጡ ጵርስፎራ በሉ። አይሰማም ድምፃቸው ከኋላ ያላችሁ ጵርስፎራ በሉ እስቲ። ወፈውሰነ በዝንቱ ጵርስፎራ ይላል ካህን ሀበነ ንበር በዘዚያከ መንፈስ ቅዱስ ባለበት አውዱ ላይ ስለ ቅዱስ ቁርባን ሲያወሳ የሥርዓተ ቅዳሴያችን አንዱ በጣም ትልቁ ጸሎት ምንድነው ካላችሁ ካህኑ እግዚአብሔርን የሚማጸንበት አንድ የጸሎት ክፍል አለ። ይሄ ክፍል ቀጥታ ቁርባንን የሚመለከት ክፍል ነው። ፍሬ ቅዳሴ የሚባል የቅዳሴ ክፍል አለ እና እዛ ክፍል ላይ ከገቡ በኋላ ካህኑ ወደ ቁርባኑ አኮቴት ላይ ከገባ በኋላ የሚያነሳው አንድ ተማጽኖ ምንድነው ሲባል ሀበነ ንበር በዘዚያከ መንፈስ ቅዱስ ይልና ወፈውሰነ በዝንቱ ጵርስፎራ ይላል። በዚህ ጵርስፎራ ወይም በዚህ ሥጋና ደሙ ፈውሰን ሲል አስቀድሞ የሚያነሳው አውድ ምንድነው ሲባል ሀበነ ንበር። እስቲ ሀበነ በሉ እስቲ። ንበር በዘዚያከ ሀበነ ንበር በዘዚያከ መንፈስ ቅዱስ ከቅዱሱ መንፈስ ጋር ከኛ ጋር አሁን። ከዛ ደግሞ ወፈውሰን በዝንቱ ጵርስፎራ በዚህ ጵርስፎራ በዚህ ሥጋና ደም ፈውሰን ብሎ ይለምናል። ይሄን እያየደ ሳለ መጨረሻ ላይ ካህኑ የሀበነ ንበር ጸሎትን ሲደመድም አንድ የሚያነሳት በጣም ልብ የምትነካ ጸሎት አለች። ያቺ ጸሎት ምን መሰለች? ፈኑ ጸጋ መንፈስ ቅዱስ ይላል። የመንፈስ ቅዱስን ጸጋ እባክህ ላክልን ብሎ ይለምነዋል። ይሁላ ጸሎት ይሁላ ጉዳይ ምንድነው ሲባል ስለ ጵርስፎራ ወይም ደግሞ ስለ ሥጋው ደሙ የተመለከተ ትምህርት ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ የሥርዓት አምልኳ ወይም በቴዎሎጂ ምሁራን ዲቫይን ሊተርጂ ብለው የሚጠሩት ወይም በነገረ መለኮት በጉባኤ ቤት ትምህርት ቤቶች ደግሞ እኛ ደግሞ በተለምዶ የምናነሳው ሥርዓተ ቅዳሴ ብለን የምናነሳው ትልቁ የጸሎት ክፍላችን ዓላማው ምንድነው ሲባል ይህንን ሥጋና ደሙን ማዘጋጀት እና ከመጀመሪያው መቅደም ጀምሮ እስከ መጨረሻው ስትሄዱ ሥጋው ደሙ ሥጋው ደሙ ሥጋው ደሙ የሚል ቃል ወይም ጵርስፎራ ጵርስፎራ የሚል ቃል አታጡበት። ለምሳሌ የመጀመሪያው አዋጅ ሁሉ ምዕመናን እንዲህ የምትፈልገው ቤተክርስቲያን ሃሌሉያ መቦብሲ እዚህ የተገኘ ሁሉ ብላ ሃሌሉያ ብሎ አዋጇን ስታውጅ አንድ የምታነሳው ሥጋና ደሙን የማይቀበል ቢኖር ከምን ይሰደድ ትላለች። ዓላማችን የተሰበሰብነው ምንም ለመቀበል ሥጋና ደሙ ሌላ ምንም ዓላማ የለም። ስለሆነ ሥርዓተ ቅዳሴያችን ገና ሲጀምርም ይህንን ያውጃል። ሲጨርስም መሀል ላይም ሲገባም አኮቴተ ቁርባን ታገኛላችሁ። 14 ቅዳሴ ሲቀየር አንዱ የማይቀየረው ዋናው መሰረታዊ ጉዳይ ምንድነው ካላችሁ ስለወደው 14ቱ ቅዳሴያት ቤተክርስቲያን ስታደርግ ምን ታነሳው ቃል ፍሬ ቅዳሴዋ መቅድም ላይ አኮቴተ ቁርባን የሚል ቃል ታነሳለች ማለት ነው። እና አኮቴተ ቁርባን ማለት ምን ማለት ነው ሲባል የቁርባን ምስጋና ማለት ነው። ስለሆነ ቅዳሴ ዓላማው የዚህ የቁርባን ምስጋና ነውና እንደ እግዚአብሔር ቅዱስ ቃል በዚህ ልክ ቤተክርስቲያኗ ትኩረት ሰጣ የምታደርገው የዚህ የጵርስፎራን ጉዳይ ወይም የከበረው የአምላካችን የጌታችን ኢየሱስ ክርስቶስን የሥጋው ደሙ ጉዳይ በጣም በጥቂቱ የምናይበት ነው። በነገር ሁሉ አምላካችን እግዚአብሔር ይርዳል።
እንግዲህ ኦርቶዶክሳዊ ቤተክርስቲያን በጣም እንደጋችሁ እያንዳንዱ ጉዳይ ቤተክርስቲያናችን ከመተርጎም ነው የምትጀምረው። እያንዳንዱ ትምህርት ስትጀምር የኛ ቤተክርስቲያን ቃሉን ከማስረዳት ነው የምትጀምረውና በእኛ ቤተክርስቲያን አስተምሮ መሰረት አንድን ቃል ለመተርጎም 3 መንገድ ተጠቀማለች። ስንት መንገድ አልኳችሁ? የመጀመሪያው የኦርቶዶክስ ቤተክርስቲያን ከሌሎች አሃት ቤተክርስቲያናትና ከአጠቃላይ ዓለም ላይ ከሚገኙ አካላት የሚለያት ልዩ ያተረጓጎም ዘዴዋ ምንድነው ሲባል የቤተክርስቲያናችን አንደኛው የምታነሳው ሰዋሰዋዊ ትርጓሜ የሚል መንገድ ትጠቀማለች። በጣም ቤተክርስቲያናችን ቃላትን እያንዳንዱ መልካት ፊደላትን በጣም የምትጠነቀቅ ቤተክርስቲያን ነው። ለእያንዳንዱ ቃል ለእያንዳንዱ ፊደል ትርጉም ልዩነት እንደሚፈጥር የምታስተምራት ታስታውሱ እንደነበር የቅዳሴ ማርያም እና የውዳሴ ማርያም ትርጓሜ ላይ የአንድ ፊደል ልዩነት ምን ያህል የተለያዩ ልዩነቶች እንደሚያመጣ የትርጉም ልዩነቶች እንደሚያመጣ ሁሌ ሊቁ በተረጎመበት ላይ እያነሳ ያልፋል። ስለሆነ ቤተክርስቲያኒቷ ምንም ጥያቄ የሌለው ሰዋሰዋዊ ትርጓሜ መንገድ ትጠቀማለች። ሰዋሰዋዊ ትርጓሜ ማለት የሆነ ቃል ከሆነ ነገር ተገኝቷል ብሎ የሚያብራራ የትርጓሜ ዘዴ አይነት። ሁለተኛው ቤተክርስቲያናችን ቃላትን ለመተርጎም የምትጠቀምበት መንገድ ሚስጥራዊ ትርጓሜ ይባላል። እስቲ ሚስጥራዊ ትርጓሜ በሉ። በጣም ይገርማችሁ የቤተክርስቲያኒቷን ሐሳብ ከሰዋሰዋዊ ትርጓሜ በላይ ሐሳቧን በትክክል የሚገልጥላት ምንድነው ሲባል ሚስጥራዊ ትርጓሜ ነው። ኦርቶዶክስ ቤተክርስቲያን ከሌሎች አሃት ቤተክርስቲያን በጣም ለየት የሚላት በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች አባቶቻችን ለሚስጥር በጣም ይጠነቅቃሉ። ልክ ቅዱስ መጽሐፍ ለሚስጥር ይጠነቅቃል ብሎ እንደሚያወሳ እንደሚናገር ቤተክርስቲያናችንም ለሚስጥር በጣም ትኩረት ትሰጣለች ማለት። የዛሬው ትምህርታችን ሚስጥረ ምንድነው የሚለው ራሱ ትምህርት ራሱ ቁርባን ነው። አያችሁ ቃሉ ራሱ ሲጀምር ሚስጥር የሚል ቃል ወይም ሚስቲካል ተብሎ በቴዎሎጂ ሙራን የሚነሳ ቃል ማለት ስለሆነ ሚስጥር የሚለውን ጉዳይ ቤተክርስቲያኒቷ በሚስጥራዊ ትርጓሜ ሚስጥር የሆኑትን ጉዳዮች ታብራራለች ማለት። ሶስተኛው የምታነሳው የኛ ቤተክርስቲያን ምንድነው ካላችሁ ምሳሌያዊ ትርጓሜ ያላት። አንድ ቃል ለማብራራት 3 ደረጃ ትወርዳለች። መጀመሪያ ቃሉን ታብራራላለች። በእሷ ገባው የሚለው ሰው ካለ ደግሞ ወደ ሚስጥር ትወርዳለች። ሚስጥሩ ይረቅብኛል ብለህ ስታስብ ደግሞ እታች ትወርድልና በምሳሌያዊ ትርጓሜ የምታስረዳ ቤተክርስቲያን ያለች። ለዚህ በጣም ጥሩ ምሳሌ የሚሆነን ከ14ቱ ቅዳሴያት መካከል በምሳሌያዊ ትርጓሜ የሚታወቀው ቅዳሴ ማነው ሲባል የእመቤታችን ቅዳሴ ነው ወይም ቅዳሴ ማርያም። እመቤታችንን ለማብራራት አባ ሕርያቆስ 3ቱንም ተጠቅሟል። ታስታውሱለት እና የመጨረሻውን ያነሳሁትን የምሳሌያዊ ትርጓሜ ሊቁ አባ ሕርያቆስ ሲያነሳ ምን አለ መሰላችሁ? ድንግል ወይ በሉ እስቲ በማንና በምን ምን እንልሻለን አለ። ወበኑ ወአምሳለ መኑ አይደል የሚለው በማንና በምን እንመስልሻለን። ነገረ ማርያም እኮ እያብራራ መጥቷል አባ ሕርያቆስ። ግን አልበቃውም። ድንግል ማርያም እመቤታችንን ስለ ስሟ አጠራር ክብር ይግባትና እሷን እያብራራ ሲል መጨረሻ ላይ እንዳልመሰለ ቅዳሴው መዝገበ ቅዳሴው ከፍሳችሁ ብታዩ ከ3 ከ4 ገጽ በላይ የሚፈጀው እመቤታችንን የመሰለበት የናሆም መድኃኒታችን ነሽ እያለ እየተናገረ የአቤል ወይቱ እያለ የዳዊት በገናው መሰንቆ እያለ የኤልያስ መና እያለ እያብራራ ከሄደ በኋላ ያ ሁላ ምሳሌ መስሎ አባ ሕርያቆስ አረካ። አሁንም የዘረዘራቸው ምሳሌዎች እሷ ሊገልጽለት እንደማይችል ስላወቀ ያ ሁላ ምሳሌ ዝርዝር ድንግል ሆይ በማንና በምን እንመስልሻለን? ምንም አይነት ምሳሌ ስላንቺ እንናገር፣ የትኛውም አይነት ነገር እንናገር፣ ምንም አይነት ምሳሌ አንቺ ሊገልጽልን አይችልም ብሎ አባ ሕርያቆስ ሲዘጋው ወመኑ ወአምሳለ መኑ እናስተማስለኪ ድንግል ሆይ በማንና በምን እንመስልሻለን? እና ቤተክርስቲያኒቷ ምሳሌያዊ ትርጓሜ ትጠቀማለች ማለት። ቁርባን የሚለውን ቃል ከመተርጎማችን በፊት ይህን ትምህርት ለምን እንማራለን? የዚህ ትምህርት ዓላማው ምንድን ነው? አንድ ሰው ባይማር ምን ችግር አለ? በቴዎሎጂ ምሁራን ሊቃውንት ዩካሪስት ብለው የሚያነሱት፣ በእኛ ሊቃውንት ደግሞ ሚስጥረ ቁርባን የሚያነሱት ትምህርትን ባይማር አንድ ሰው ምን ችግር አለው? መማሩስ ደግሞ ምንድን ነው ፋይዳው የሚለው የትምህርቱን አስፈላጊነት ነጥብ በነጥብ እንመለከታለን ማለት ነው። አንደኛ ለምንድን ነው አንድ ሰው ሚስጥረ ቁርባን የሚማረው? የሚስጥሩን ምንነትና ጥልቅነት ለመረዳት የምኑን አልኳችሁ። አሁን እንግዲህ ልንተረጉም ነው። ትርጓሜ ስንጀምር የሚስጥሩ ምንነት አብራርተን ነው የምንጀምረው።
የሚስጥሩን ጥልቅነትና ትርጉምነትን ካልተረዳ አንድ ሰው ያቅም ሊረዳም አይችልም፣ ሊቀበልም አይችልም። ለዚህ ነው የሐዋርያት ሥራ ምዕራፍ 8 ላይ ታስታውሱ ነበር ኢትዮጵያው ጃንደረባው በኤሳት ፊልጶስ ሲያገኘው የጠየቀው አንድ ጥያቄ የምታነበውን ታውቃለህ በሉ እስኪ። በጣም የሚደንቃችሁ የኢትዮጵያዊ ጉዳይ ጃንደረባው እንዳለ ታውቃላችሁ የሚተረጉምልኝ ሳይሆን እንዴት ልረዳው እችላለሁ? ኢትዮጵያውያን በጣም አንዱ የሚታወቁበት መንገዳቸው ለትርጓሜ በጣም ቦታ ይሰጣል እና በሉ እስኪ የምትቀበለው በሉ እስኪ ሥጋና ደም ታውቃለህ? ሲያገኘ ፊልጶስ ቢጠይቅ ጥያቄ ዲያቆናት ካላችሁ ለሚጠይቅ ጥያቄ የምትቀድሰው ቅዳሴ ግን የምታውቃለህ ብሎ ይጠይቃል። ሰባኪያን ካለን የምንሰብከው ስብከት የምር የምንሰብኩትን ስብከት ታውቁታላችሁ ይላል ፊልጶስ። ዘማሪያን ካለን የምንዘምረው መዝሙር መጥቶ ይጠይቃል። የምትዘምረው መዝሙር ታውቃለህ? እዛ ኢትዮጵያዎች ጃንደረባው ዋይ አለ የሚተረጉምልኝ ሳይኖር እንዴት ላቅ ይችላል? ስለሆነ የመጀመሪያው ትምህርት የሚጀምረው አስፈላጊነቱንና ምንነቱን ማወቅ። ለአንድ ሰው ሚስጥረ ቁርባንን የሚማረው ለምንድን ነው ሲባል የሚስጥሩን ምንነት ለማወቅና ለመረዳት ይላል። ሁለተኛ ለመዳን ያለው ማዕከላዊነትን ለማስገንዘብ ይላል። የቤተክርስቲያን የትኛውም አይነት ሚስጥራት መጨረሻቸው መዳረሻቸው ምንድን ነው ሲባል መዳን። እኛ እዚህ የተሰበሰብነው ለመዳን፣ ዓላማችን የእግዚአብሔር መንግሥት ለመውረስ። ሰው ለምን ይቆርባል ሲባል ለመዳን። ሰው ንስሐ ለምን ይገባል ሲባል ለመዳን። ሰው ለምን ምስጢረ ሥጋዌ ምስጢረ ሥላሴ ይማራል ሲባል ለመዳን። የሆነ ሊቅ ለመባል አይደለም እንማር፣ ወይም የሆነ አዋቂ ለመባል አይደለም እዚህ የተሰበሰብነው የእግዚአብሔርን መንግሥት ለመውረስ ማለት ነው። ስለሆነ ሁለተኛ የዚህ ትምህርት ዓላማው ሚስጥረ ቁርባን እንዲህ ብሎ አራቆ ለመሄድ አይደለም። ዓላማው የትምህርቱ የክርስቶስን ሥጋና ደም ተቀብለን የማንን መንግሥት ለመውረስ ነው። በቃ እዚህ የተሰበሰብነው እኮ ለምን አንድ ነገር በጣም ልብ ማለት ያለብኝ ልንገራችሁ ነው። ኦርቶዶክሳውያን ጊዜን እኮ ዋጋ ከፍለን ነው የመጣው። በጣም እኮ ብዙ ስራ ነበራችሁ፣ በጣም ብዙ ቀጠሮች ነበራችሁ። ያሃኑላ ተሰርዘዘ የተሰበሰበው ምን ለማለት ነው? በቃ ለመዳን ብዙ ነገሮችን ሰርዘን ብዙ ጉዳዮቻችንን ወደ ኋላ አስቀምጠን እዚህ የተሰበሰብነው ምን ለይበት ይባል ነው። መዳን አለ ሲወር መጥባት የለብንም። የእግዚአብሔርን መንግሥት መውረስ አለብን። ስለዚህ የተሰበሰበው ለዓላማ ነው። ዓላማችን ደግሞ የማንን መንግሥት መውረሱ። በቃ ሌላ ምንም ዓላማ የለም። ለዚህ ትምህርት ሁለተኛው ዓላማው ምንድን ነው ሲባል የኦርቶዶክሳዊት ምስጢራት ቤተክርስቲያን የምስጢራት ቤተክርስቲያን ወይም የኦርቶዶክሳዊ አረዳድ በቁርባን ላይ ምንድነው ካላችሁ እኛ የምንቆርበው የእግዚአብሔር መንግሥት ነው ስለሆነ ሌላው የሚያነሳልን የዚህ ትምህርት ዓላማው ምንድን ነው ሲባል መዳን ነው። ሶስተኛው የዚህ ትምህርት ዓላማው የቤተክርስቲያንን አንድነት ማጠንከር። ዲያቆኑ በተቅድሳት ይጸሎታል። ይገርማችሁ እና የሚያውጀው ገና በተቅድሳት ሲጀምር የሚያነሳው የመጀመሪያው ጸሎት ስለ ፕሮስፖራ ነው፣ ስለ ቁርባን ነው። ምን ይላል መሰላችሁ? አንድ ስለሚያደርግ ሥጋውና ደሙ እግዚአብሔር በይቅርታው አንድ ያደርገን ዘንድ ስለ ሰላም እንማልዳለን ይላል። አስታውሳችሁ ታይደጻሉት ወይስ በወዙ ልበልላችሁ? አንድ ስለሚያደርግ ሥጋውና ደሙ እግዚአብሔር በይቅርታው አንድ ያደርገን ዘንድ ስለ ሰላም እንማልዳለን ስንል ምን እንላለን? ገና በተቅድሳት ሲጀምር ስለ ሥጋው ደሙ ብሎ ነው የሚጀምረው። ሥጋው ደሙ ደግሞ ሲገልጸው ምን አለ መሰላችሁ? አንድ ስለሚያደርግ ሥጋውና ደሙ ብሎ ይጀምራል። እኛን አንድ ያደረገን ማን ነው ካላችሁ የክርስቶስ ሥጋና ደሙ። አንተዋወቅም እኮ እርስ በርሳችን። አንድ አድርጎ እዚህ ያስቀመጠን ማን ነው ሲባል የክርስቶስ ሥጋና ደሙ በአንድነት እዚህ ማዕቀፍ ውስጥ ያስቀመጠን በክርስቶስ ክርስቲያን ኦርቶዶክሳውያን የተቀመጥነው በጥምቀት ከጥምቀት ሲቀጥል ደግሞ በሥጋው ደሙ ስለሆነ የቤተ ክርስቲያኒቷን አንድነት ለማጠንከር ነው ሰው የሚማረው ማለት ነው። ስትቆርብ በብሔር አትቆርብ። ይገርማችሁ ስትቆርብ በመልክ አትቆርብ። ለምን ሲባል በክርስቶስ በኩል ሁላችን ስትነን አንድ ነገር አመላችን ባህሪያችን እኮ ይለያያል። አይገርማችሁም? አንዱ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በእርሱ ሥጋና ደም ሁላችንንም አንድ አደረገ። አገሪቷን እኛም ሰላም ያጣነው ለምንድን ነው ካላችሁ ከዚህ አንድነት ማዕቀፍ ውስጥ ይወጣል።
ስለሆነ ሰው የሥጋው ደግሞ ትምህርት ለምንድን ነው የሚማረው ሲባል ለአንድነት ነው ይለናል ማለት ነው። አራተኛ እና የመጨረሻው የዚህ ትምህርት አስፈላጊነት ትክክለኛ ዝግጅት ለማድረግ መቼም አንድ ሰው ሥጋና ደሙን ሲቀበል ዝም ብሎ አይቀበልም። የሚያስፈልጋቸው የተለያዩ ዝግጅቶች አሉ። ተራምገበል የምትቀበሉ የመለኮት ነው እንደምታውቁት አምላካዊ ሥጋና ደም የሆነ ነው ሚስጥር የምትካፈሉ ስለሆነ ብርሃናዊ ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ እንደተናገረው ሰው ወደ ክርስቶስ ሥጋና ደም ደፍሮ ሊቀርብ አይገባም ይላል። ስለሆነ የሚያስፈልገን ዝግጅት ምንድን ነው የሚለው እነዚህን አራት ነጥቦች ብቻ አንስተን ትምህርታችን እንቀጥላለን። ለሥጋው ደሙ ትምህርት ምንጭ የምናደርገው ምንድን ነው? ቤተክርስቲያናችን ያለ ምንጭ አታስተምርም። አሁን በእኛ ዘመን እየተቸገርን ያለነው የሚመጡ ትምህርቶች ምንጫቸው ከየት እንደሆነ መጠየቅ ስለሚያቅተን እኮ እኛም አንድ መምህር መጥቶ ሲያስተምራችሁ ከየት አመጣው ብላችሁ መጠየቅ አለባችሁ። ምንጭ ከየት ነው፣ ማስረጃ ከየት ነው ብሎ መጠየቅ ልማድ ሊኖረን የእኛ የነገረ መለኮት ትምህርቶቻችን ምንጮቻችን 6 ነገሮች ናቸው። ስንት ነገሮች አልኳችሁ? እኔም ዛሬ ሳስተምር ሌላም መምህር ነገር መጥቶ ሲያስተምር ከእነዚህ 6ቱ ማዕቀፎች ሊወጣ ይችላል። አንደኛ አስተርእዮተ እግዚአብሔር ወይም የእግዚአብሔር መገለጥ። የማን መገለጥ አልኳችሁ? ይህን የተናገረው ቅዱስ ኤፍሬም ሶርያዊ በድርሳኑ የትኛውም ሰው ሲያስተምር እግዚአብሔር ከገለጠው ሀሳብ ውጭ ወጥቶ ማስተማር አይችልም። በቤተክርስቲያን የተገለጠው ለሐዋርያት አባቶቻችን የተሰጠው ትምህርት ከዛ ውጭ ማንም ሰው ማስተማር አይችልም። ወይም ቴዎፋኒ ይባላል በቴዎሎጂ ምሁራን ይቀር። አስተርእዮተ እግዚአብሔር ማለት እግዚአብሔር በተለያዩ ዘመናት ዕብራውያን መልእክቱ ላይ ብርሃናዊ ቅዱስ ጳውሎስ እንደተናገረው በተለያዩ ዘመናት ለአባቶቻችን የገለጠውን ምስጢር ይላል። እስቲ ለአባቶቻችን ብሎ የገለጠውን ምስጢር ዕብራውያን ላይ ብርሃናዊ ቅዱስ ጳውሎስ ሲጀምር እንዲህ ነው ብሎ ይነግረናል። አባቶቻችን ካስተማሩ ትምህርት ውጭ ለእነሱ ከተገለጠው ምስጢር ውጭ አዲስ ትምህርት የለም ማለት። ይህንን ደግሞ አወገዘው። የሚገርማችሁ እኛ 40 ጊዜ ውግዘት እንፈልጋለን አይደል? አንዴ በቅዱስ ጳውሎስ ውግዘት ታስሯል። ከዚህ ትምህርት ይወጣል። ምን ይላል መሰላችሁ? እኛ ከሰበርነው ስብከት ብቻ የሰማይ መልአክ እንኳን ቢሰብክላችኋል ምን ያለ ይሁን እና አንዳንድ ሰው ምንፍቅና ሲናገር የሆነ ነገር ሲናገር ሲኖዶስ እየተነሳ እንዲያወግዝ የምንጠብቅ ሰዎች አሉ። ትምህርቱ የተወገዘ ከሆነ ሰውየው ማብሮ ምን ያለ ተወግዟል። ይህንን ያወገዘው ደግሞ ራሱ ብርሃናዊ ቅዱስ ጳውሎስ እና መልአክ እንኳን አለ ሰው አይደለም መልአክ እንኳን መጥቶ እኛ ካስተማርነው ትምህርት ውጭ ልዩ ወንጌል አዲስ ትምህርት የሚያስተምራችሁ ሆና የተወገዘ መልአክ ነው ያለው። አስቡ ስለሆነ አስተርእዮተ እግዚአብሔር ወይም ቴዎፋኒ የሚለው ሀሳብ በእኛ ቤተክርስቲያን ትልቅ ቦታ የሚሰጠው። ሁለተኛ መጽሐፍ ቅዱስ ለምንም ነገር መነሻችን ቤተክርስቲያን ታሰብ ከቤተነሳ ታሰብ በመጽሐፍ ቅዱስ ምንም ነገር ማንም ሰው ሲያስተምር ከመጽሐፍ ቅዱስ አስተምር። ሶስተኛ ቅዱስ ትውፊት ስለ ቁርአን ስናስተምር ራሱ ቅዳሴው ላይ አባቶቻችን በትውፊታቸውና በሥርዓታቸውና በሕጋቸው እንደደነገጉ ያስተምራል ወይም ይናገራል። ምን ይላል መሰላችሁ? ሐዋርያት በአብጥሪሳቸው እንደደነገጉት ይላል አይደል? አስተውሱ ነበር ቅዳሴው ላይ መጨረሻ ላይ ሲዘጋው የቅዳሴውን ቃል የማይሰማ የማይቆም በዝግታ የማይመላለስ ቆሞ ቅዳሴውን የማይጨርስ ሲኖር ሐዋርያት በአብጥሪሳቸው እንደደነገጉት ከቤተ ክርስቲያን ምን ይሰደድ። ቤተክርስቲያን እንዳለ ላይ ከቤተክርስቲያን የተሰደደ ይሁን። ቅዳሴው ከፍታችሁ ውስጥ የሐዋርያት ትውፊት ሆኖ የምታረጋግጡት አብጥሪስ ሚቃል ታገኛላችሁ። ሐዋርያት በአብጥሪሳቸው ማለት በሥርዓት መጽሐፋቸው፣ በሕጋቸው፣ በሲኖዶሳቸው እንደወሰኑት ይላል። ስለሆነ አንድ ሰው ይህንን ትምህርት ሲማር መሰረትነት የማንን ትውፊት ይዞ ነው ማለት ነው? የቅዱሳን አባቶቻችን ሐዋርያት ትውፊት በረከታቸው ይደረብን። አራተኛ ነገረ አበው የአባቶቻችን ትምህርት። ቀደምት አባቶቻችን በተለያዩ ክፍለ ዘመናት የተነሱ ሊቃውንት ስለዚህ ቅዱስ ቁርባን ክብርና አስፈላጊነት አስተምሯል። ስለሆነ አራተኛ የሚነሳው ምንድን ነው ካላችሁ ነገረ አበው የቀደሙት አበው ካስተማሩት ትምህርት ውጭ ማንም መውጣት አይችልም። አምስተኛ ዓለም አቀፍ ጉባኤያት። በቤተክርስቲያን ታሪክ ስንት ጉባኤያት አሉ? ዓለም አቀፍ 3 አገደ። ከ3ቱ ጉባኤያት ትምህርት ውጭ ማንም ወጥቶ ማስተማር አይችልም። ማንም መምህር ማንም ሊቀ ጳጳስ
ከሶስቱ የአባቶቻችን ሲኖዶስ ከሶስቱ ታላላቅ ጉባኤያት ውጪ ቤተክርስቲያናችን መሰረትነቷ ሐዋርያት ስለሆነች ምንም ጥያቄ ነው። ከሶስቱ የወጣ ከሆነ ትምህርቱ ምን ያህል ይሆናል ማለት ነው? የተወገዘ ይሆናል ማለት ነው። አምስተኛና የመጨረሻው ስድስተኛ ይቀጥላል። ስርዓተ አምልኮ ወይም ሊተርጂ ተብሎ ይነሳል። ስርዓተ አምልኮ ማለት ለምሳሌ ስርዓተ ቅዳሴያችን አንዱ የስርዓተ አምልኮ አካል ነው። ስርዓተ ቅዳሴው ስለ ቅዱስ ቁርባን አስፈላጊነት በደንብ አድርጎ ያስተምራል። 14ቱ ቅዳሴያት ስለ ቅዱስ ቁርባን አስፈላጊነት ያስተምራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮቿ በአጠቃላይ ከራሷ ከአምላኳ ከፈጣሪዋ ከመስራቿ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ያገኘችው ስለሆነ ከዛ የወጣ ከስርዓተ አምልኮ የወጣ ከሆነ ያ ትምህርት ውጭ ይሆናል ማለት ነው። ስለሆነ ለዚህ ትምህርት ምንጭ ስድስቱን እንጠቀማለን። እንግዲህ ቁርባን የሚለው ቀደም ባለው ሶስት አውዶች ስንፈታቸው ቁርባን ማለት በሰዋሰዋዊ ትርጓሜ አማሃ ስጦታ ማለት ነው። አማሃ ብሩስቲ ስጦታ። አንድ ጥያቄ ልጠይቃችሁ። በጣም ለምትወዱት ሰው የምትሰጡት ስጦታ ምንድን ነው? የመጨረሻው በቃ ይህን ሰጠው ብላችሁ የምታወሩት ትልቁ ስጦታችሁ ነው። እየሰማችሁኝ? ትንሽ እኮ አፍ መስራት ከጀመረ ጆሮና አይምሮም ይላል። አንድ ያሰማችሁን ሰብስቡ። ትልቁ ስጦታ ምንድን ነው? በሰው በቃ ወይ ገንዘቡ ሊሰጥ ይችላል፣ ወይ ልብሱ ሊሰጥ ይችላል፣ ወይ ቤቱ ሊሰጥ ይችላል፣ ወይ የሆነ ነገር ሊያደርግ ይችላል። ብሉኝ ብላችሁ ራሳችሁ ሊሰጣችሁ ሰዋል ትሰጣላችሁ? አታረጉትም። ከኔ ጀምሮ አንድ አካል ብቻ ነው ራሱ ብሉኝ ብሎ የሰጠው። እሱ ማለት አምላካችን ፈጣሪያችን ኢየሱስ ክርስቶስ የሰጠን ቤት መኪና ምናምን አይደለም፣ ራሱን ነው የሰጠን። ክርስቶስ የሰጠን የሆነ ነገር የሚያልፍ ነገር አይደለም። ለዘላለም ከእሱ ጋር አብረን የምትሆንበትን ሚስጥር ነው በሰው የሰጠ ክርስቶስ። ሰው ቢሰጥ የመጨረሻ ቢሰጥ ያለውን ነገር ሊሰጥ ይችላል። ክርስቶስ ግን ያለውን ነገር ሳይሆን ራሱን ነው የሰጠን። ስለዚህ ቁርባን ማለት አማሃ ስጦታ ነው ስንል ትልቁ ስጦታችን ዘላለማዊ ስጦታችን መሆኑን እንረዳበት። ስለሆነ ሰዋሰዋዊ ትርጓሜ ቁርባን የሚለው አማሃ ስጦታ የሚለው ነው። በምስጢራዊ ትርጓሜ ግን ስትመጡ ቁርባን ማለት ምን ማለት ነው ሲባል ህብረታዊ ህልውና ማለት ነው። ምናምን ያልኳችሁ ቅዱስ ኤጲፋንዮስ የተባለ ቤተክርስቲያናችን ታላቅ አባት ይህንን ጉዳይ ሲያብራራ ቁርባን ህብረታዊ ህልውና ነው ማለት የሰው ልጅ ከአራት ነገሮች ጋር ህብረት ነበሩ ይላል። የመጀመሪያው ሰው ከእግዚአብሔር ጋር ከማን ጋር? ሰው ከእግዚአብሔር ጋር ያለው ህብረት አለ። ሁለተኛው ሰው ከቅዱሳን ጋር ያለው ህብረት አለ። ሶስተኛው ሰው ከሰው ጋር ያለው ህብረት አለ። አራተኛው ሰው ከተፈጥሮ ጋር ያለው ህብረት አለ ይላል ቅዱስ ኤጲፋንዮስ። ስለሆነ ህብረታዊ ህልውና ብለን በምስጢራዊ ትርጓሜ ቁርባንን ስናብራራ አራቱ ህብረታዊ ህልውናዎች ላይ የመጀመሪያው ይደነግጋል። ሰው ከእግዚአብሔር ጋር ያለው ህብረት የሚገለጡ በምንድን ነው ሲባል በምስጢራተ ቤተክርስቲያን ነው። አንደኛው ከምስጢራተ ቤተክርስቲያን መካከል ምንድን ነው ሲባል ቁርባን ነው። አምላካችን ክርስቶስ ስለ ስሙ አጠራር ክብር ይግባውና እንዲህ አለ፣ ሥጋዬን የበላ በርስቲ ደሜን የጠጣ ጨርሱ። አረ ከሱ በላይ ደግሞ አልተሳለ በሉ ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም አንተ በአንተ ውስጥ ኖሮ ማለት እንዴት ነው እንደምታዩት? ክርስቶስ ሆኖ በአንተ ውስጥ የሚኖረው ክርስቶስ ሆኖ በአንተ ውስጥ የሚገኘው የቁርባንን ክብር የምታውቁት ራሱ ባለቤቱ ክርስቶስ በአንተ ውስጥ ነው። ሂዱ መዝገበ ቅዳሴውን አንብቡ። የዘኬዎስን ታሪክ ያነባል ያነሳል መዝገበ ቅዳሴ። ዘኬዎስ ክርስቶስ በአንተ ቤት ልደር በአንተ ቤት እራት ላድርግ ሲለው ዘኬዎስ ደንግጧል፣ አላመነም። ጌታ ሆይ በሉሲ ለእኔ ቤት ነው እንዴ በሉ። አስቡት፣ መዝገበ ቅዳሴን ያነሳል። በአንተ ሰውነት ላይ ክርስቶስ ሲያድር አስቡት። አንተ ማን እንደሆንክ ራስህ ታውቀዋለህ። ማን እንደሆነ እያንዳንዳችን እኮ እናውቃለን። ከበለስ በስተጀርባ ምን አይነት ህይወት እንዳለ አይገርማችሁም? ትሁት የሆነ አምላክ በአንተ ሰውነት ላይ ድልር እያለ ይለምናል። ዘኬዎስ ደነገጠ። አንደኛ ቀራጭ ነው፣ ያውቀዋል ህይወቱ። ክርስቶስን ለማየት ዛፍ ላይ የወጣው ዘኬዎስ ታስታውሱ ነው። ና ውረድ ሲለው በእኔ ቤት ነው አለ። የማቴዎስ ወንጌል ምዕራፍ 8 ላይ ደግሞ ስትሄዱ ልጄ ታማብኛለች ፈውስልኝ አለው ክርስቶስ።
ከዛ ወዲያው ምን አለ መሰላችሁ? በጣም የሚደንቀው መቶ አለቃው ጌታ ሆይ ግን አለ ሊሚት መግባት አይገባህም፣ እኔ ኃጢአተኛ ነኝ ስለሆነ አለ ባለህበት ቦታ ሁነህ ቃል ብቻ በልሱ ተናገር ልጄ ይላል። ለምን አለ እኔ ኃጢአተኛ ነኝ፣ በኃጢአተኛ ቤት ውስጥ በማንተ ልትገባ አይገባም። ይሁን ክርስቶስ የዛን ሰው መቶ አለቃው እንደታይቶ አደነቀው ይላል። ስጋው ደግሞ ላይ ሲቀርብ አንድ ሰው እንዲህ በትህትና ነው አይገባም፣ ግን አስፈልግም። አልሰማችሁትም? ቅዳሴው በከመ ምሕረትከ ወአኮ በከመ አበሳ አምላካችን ሆይ እንደ ቸርነት እንጂ እያልን ነው የምትቀበሉ። በእኔ ቤት ነው ወይ ብለህ በትህትና የምትቀበሉ ምስጢር ነው። ስጋው ደግሞ ማለት ከክርስቶስ ጋር በህብረታዊነት የምንኖርበት ምስጢር ማለት ነው። ያልቆረቡ ሰዎች የከሰሩ ቦታ ቃላችሁ ብኛ ውስጥ እሱ የከልዳት ከእግዚአብሔር ጋር ካለመኖር በላይ ኪሳራ ክርስቶስን ከማጣት በላይ ውድቀት። ቅዱስ ዮሐንስ አፈወርቅ በእንተ ሐውታት በሚለው መጽሐፍ ላይ ምን አለ መሰላችሁ? በጣም የሚደንቅ ንግግር አነሳ። እግዚአብሔር በውስጡ ከሌለበት ደስታ፣ እግዚአብሔር ያለበት ሐዘን ይሻላል። አይሻልም? ይሻላል። እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ጀነት ይሻላል። እግዚአብሔር ከሌለበት በሰው መከበብ እግዚአብሔር ያለበት ብቸኝነት አይሻላል? በሰው ተከበ ክርስቶስ ጋር ድል ወድቃል። በሰው ተከበ እግዚአብሔር ጋር ከሌለ አንተ ባዶ ነው። ሀብት ኑሮ ጤና ኑሮ እግዚአብሔር ከሌለ አንተ ባዶ ነው፣ ምንም አይደለም። ስጋው ደግሞ ማለት ይሄ ነው። እግዚአብሔር ደግሞ ከእኛ ጋር የሚኖሩበት ደግሞ ቅድም ዮሐንስ 6:56 ላይ የጠቀስነው ጥቅስ የሚያነሳው ይህን ነው። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ፣ እርሱ በቀን ነው የምታቆርቡ። 365 ቀን ከሕማማት ውጭ ጸሎተ ሐሙስን ጨምራችሁ 365 ቀን ቅዳሴ ያለ ታውቃለች። ያለ እሱ አንድ ቀን መኖር አንችልም። እሱን ያጣለታ ነው ሁሉ ነገራችን ባዶ ነው። ለዚህ ነው ሰላም የሌለው፣ ለዚህ ነው ስኬት የሌለው፣ ለዚህ ነው እረፍት የሌለው፣ ለዚህ ነው ተረጋግተን መኖር ያቃተን። ያለ ቁርባን ምንም ማረጋሱ ያለ ቁርባን ህይወት ሊኖራችሁ አይችልም ማለት ክርስቶስ ያለዚህ ስጋና ደም አለ ዮሐንስ ወንጌል ምዕራፍ 6 ላይ ያለ እኔ በውስጥ ህይወት የላችሁ ሙታን ማለት ነው። ካልቆ ያለ እኔ ህይወት የለም ካል ያለ ቁርባን ሰው መኖር አይችልም። እና በሚስጥራዊ ትርጓሜ ቁርባን ምን ማለት ነው ሲባል ህብረታዊ ህሉና ወይም በቴዎሎጂ ምሁራን ሊቃውንት ኮሚኒየን ኦፍ ጋድ ብለው ያነሱ ከእግዚአብሔር ጋር አብሮ የመኖር ህይወት። በምሳሌያዊ ትርጓሜ ደግሞ ቁርባን ምን ማለት ነው ሲባል በብሉይ ኪዳን የነበሩት ምሳሌያትን በማንሳት ያብራራል። ስለሆነ ቅዱስ ቁርባን ማለት በአጭሩ ስጦታ የሆነ ከማን ጋር መኖር የሚያስችል ከእግዚአብሔር ጋር መኖር የሚያስችል። ታዲያ ይህ ቅዱስ ቁርባንን ቅድም ካነሳናቸው ማስረጃ አንጻር እንዴት ያብራሩታል ሲባል ከመጽሐፍ ቅዱስ እናንሳ። እንግዲህ መጽሐፍ ቅዱስ ሲባል ያለው ብሉይ ኪዳንና ምንድን ነው ሐዲስ ኪዳን። ስለሆነ በብሉይ ኪዳን እና የሐዲስ ኪዳንን መሰረታዊ ጽንሰ ሐሳብ አንድ ሰው ማወቅ አለበት። ብሉይ ኪዳን ምሳሌ ነው፣ ሐዲስ ኪዳን ደግሞ ምንድን ነው አካል ነው። ብሉይ ኪዳን አብዛኛው ትምህርቶቹ ለምሳሌያዊ ትርጓሜ የሚመቹ ናቸው። ታስታውሱ እንደነበር አባ ሕርያቆስ በቅዳሴ ማርያም ላይ እመቤታችንን ሲመስልበት የነበረው ምሳሌ በምን እንመስልሻለን ማለት ምሳሌ ትምህርት ነው። የናሆም መድኃኒት እያለ በናሆም መድኃኒት ይመስላል። የኤልያስ መና እያለ ይመስላል። አታስቡ በሶሎሞን እያለ ይመስላል። ስለዚህ ምሳሌያዊ ትምህርት በብሉይ ኪዳን በጣም የተመቸ ትምህርት ነው ማለት ነው። በብሉይ ኪዳን ስለ ስጋው ደግሞ በጣም ምሳሌ ሆነው ራሱን ደግሞ ሐዲስ ኪዳን ላይ ምሳሌ ሆኖ ማለፋቸውን የተጠቀሱ ትምህርቶች አሉ። አንደኛ መና ከሰማይ ኦሪት ዘጸአት ምዕራፍ 16 ላይ እስራኤላውያን ከሰማይ ምን ወርዶላቸው በልተዋል። ይሄንን ጉዳይ ህሩይ ልሳነ ሰይፍ በኢትዮጵያ ቤተክርስቲያን ብርሃነ ዓለም ቅዱስ ጳውሎስን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 6 ላይ የእስራኤላውያን መና ለስጋው ደግሞ ምሳሌ እንደሆነ አስረድተው አስተምረዋል ማለት ነው። በጣም ይገርማችሁ የዮሐንስ ወንጌል ምዕራፍ 6 ላይ ሰብሰብ ብለው መጡ እስራኤላውያን እና አንድ ጥያቄ ጠየቁ ክርስቶስ።
ሙሴ እኮ አሉት መና አውርዶ አብልቶናል አላቸው። ምን አብልቶናል? ከዛ ክርስቶስ የሚለው መለሰላቸው ምስራች የህይወት በርስቲ እንጀራ እኔ ጸብተንስ እነሱ የነበሩት መና ጭራሽ እንዴት ብሉኝ ይላል። በሐዋርያና ቦታ በቤተክርስቲያን ታሪክ ስትሄዱ አንዱ ሐዋርያት ይከሰሱበት የነበረው ጉዳይ ምንድን ነው ሲባል የሰው ስጋና ደም ብሉ ይላል የሚል ክስ ነበር የቀረበባቸው። ክርስቶስ ላይ ከቀረበበት ክስ አንደኛው የነበረው ክብር ይግባውና ደስ ማጠራት አንደኛው ምንድን ነው ስትሉ ይህ ክስ ሊቀርብ ቃል በቃል ወንጌል እንደሚታቃላችሁ የሚጨንቅ በርስቲ ትምህርትን አስተማራቸው። ብዙ ሰው ስለ ቆሎን ስታስተምር ላይብሉት ይችላል፣ ሊጨንቀው ይችላል፣ ላይፈልግ ይችላል። ከዛ ክርስቶስ እንዲህ አለ የህይወት እንጀራ እኔ ነኝ ሲላቸው መድረኩ አውደ ምሕረቱ አንድ ባንድ አሁን እያስተማርኩ አንድ ባንድ እየሾለካችሁ እኮ ምን ይሰማኝ? እኔ ወዲያው ተግሳጽ አወጣለሁ አይደል? ተመለሱ እያለሁ አሁን ስልጣኑ ይኖረኝ ማቴ ማውረድ ስልጣን ነው ይኖረኝ ይዋል ገና ከዚህ ጋራችሁ ወጣ ንቀት ነው እንዴ ብዬ የሆነ ማለት ነበር ወርደባል። ደስ የሚለው ለእኛ እግዚአብሔር ይህን ስልጣን አንስቶ ቢሰጠን ተጨራርሰን ስለሚያቀን ትዕቢተኛ መሆናቸው ቱታ ለሆኑ ቅዱሳን ወይን ስልጣን የሰጠው እግዚአብሔር በጣም ይደንቀው ከእነሱ መውጣት የክርስቶስ አምላካችን መልስ እያስተማረ ረቆቶት እና ዞር አለና ወደ ሐዋርያት ምናላችሁ መሰላል መሄድ ትፈልጋላችሁ በውስጥ አንተ ራእይን ትንት በስጋው ደግሞ ጉዳይ ክርስቶስ አይደራደር ሞት የሚፈልግ ካለ ይውጣ። ከዛ ቅዱስ ጴጥሮስ እንደነገጠ እና ክርስቶስን እንዲያለው ጌታ ሆይ በርስቲ ካንተ ውጪ ወደ ማን እንሄዳለን? ሂዱ ብትለን የት እንሄዳለን? መሄድ የሚፈልግ ሰው ካለ መውጣት ይችላል። ለሐዋርያት ነው ያላቸው እግዚአብሔር ያሰኘ መውጣት የሚፈልግ ሰው ካለ ማይስማማው ካለ መውጣት ይችላል። ካንተ ውጪ ወደ ማን እንሄዳለን አለ። እውነት ነው። የት እንሄዳላችሁ? ጴጥሮስ ሊያደርገው የሚችለው አሳ ነው። ሌላ ምን አለ? መረብ ነው። የዮሐንስ ወንጌል ምዕራፍ 1 ላይ ስለመመለስ አስተምሯቸዋል። ትንሣኤውን ዳግመኛ ሲገልጥላቸው ሰብሰብ ብለው ሐዋርያት ከዚህ በኋላ አሳ ወደ ማጥመድ እንመለሳለን አላቸው። ሐዋርያት አይደል የትም ሄጄ እንደምን ካምቶቻ ከቁርባን ውጭ ምን ተስፋ አለ? አንድ አሁን ጥሩ ምስጢር ነገራችሁ ይመናል። እውቀት እንዲኖራችሁ ትፈልጋላችሁ? አትፈልጉም? እኮ መድኃኒት ይሰጣችሁ የእውቀት የሚገልጥ ከሳቴ ሚስጥር የተባሉ ማለት ነው። እነ መርጌታ በሬማ ይሰጣሉ ይሰጣችሁ። አንተ ከታላቅታሪ ያንከላክላል ና አንተ ቤተመቅደስ አስቀድስ። ከእውቀት በላይ ህይወትን ገልጦ ይሰጣል። ጤና ትፈልጋላችሁ? አትፈልጉም? እኮ ነገራችሁ ጻፉ። የቅጠል አይነቶች እናንተ እኮ አታረጉት ማይባል ጽፋላችሁ። ይሁን ቅጠላ ቅጠል ውስጥ አትገኙ። የህይወት መድኃኒት ስጋና ደሙ ነው። እውቀት የምትፈልግ ከሆነ ሚስጥርና ጥበብን የሚገልጽ ስጋና ደሙ ነው። ሴጣን እንዴት እንደሚቀናያችሁ አዳምና ሔዋንን ሲሸውዳቸው ቅጠል ብሉ ነው ያላቸው። አሁንም እኛን እንዴት እንደሚቀኑት እንትኑ ላይ ግን ቢያንስ ስትራቴጂ ቢያንስ ትንሽ እኮ ያስፈልጋል። ምንም ይነቃል ሴጣን። አትብሉ የተባሉትን በሉ፣ ብሉ የተባሉትን ደግሞ ባለመብላት እኛ ደግሟለን ያስፈልጋል። አብዛኛው ሰው ቁራብ ሲባል አይስማማው። ቅጠል አትብሉ ተባለ እየዞር ደግሞ ቅጠል ትበላለህ። ህይወትና ሰላምን ከፈለግ ቤተ መቅደስ ውስጥ ህይወትንና በረከትን ጸጋን ማግኘት ከፈለግ በኋላ ላይ እናንሱ። ስለሆነ ክርስቶስ አምላካችን የዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረደው መና እኔ ነኝ አላቸው። አልተቀበሉትም። እንደው ድንጋይ ያነሱ ይውት አንዴ ከአብርሃም በፊት ላይ ተናገሩት። ዮሐንስ 6 ላይ ደግሞ እኔ ላይ ብሉኝ እንዴት ተናገሩት? አዛ ደገመላችሁ። ትሩቱን አላቋረጠ ስጋዬ የበላ ደሜን የጠጣ ምን አለ ብሎ ስለሆነ የመጀመሪያው በብሉይ ኪዳን ምሳሌ እስራኤላውያን ወዶላቸው የበሉት መና በኦሪት ዘጸአት ምዕራፍ 16 ላይ ለክርስቶስ ስጋና ደም መገለጫ ምሳሌ ይሆናል። ሁለተኛው የፋሲካው ኦሪት ዘጸአት ምዕራፍ 12፣ ሶስተኛው ኦሪት ዘጸአት ምዕራፍ 17 ላይ ከአለት የፈለቀው ውሃ ዕብራውያን ቆሮንቶስ መልእክቱ ላይ ብርሃነ ዓለም
ምዕራፍ 10 ቁጥር 4 ላይ ቅዱስ ጳውሎስ ምን ይላል መሰላችሁ? ያ መንፈሳዊ መብል በርስቲ ያ መንፈሳዊ መጠጥ ክርስቶስ ነበረ ይላል። ይህ ማለት የእስራኤላውያን ጉዞ አንስቶ ባስተማረበት ትምህርቱ ላይ ማለት ነው። ያ መንፈሳዊ መብልና መጠጥ ክርስቶስ ማለት ታስታውሱ እንደነበር ሙሴ ከዓለት ውሃ ፈለቀላቸው ይላል። ያው ጠጡ አላቸው። ያ የጠጣችሁት ምሳሌነቱ ለክርስቶስ ነው ብሎ ብርሃነ ዓለም ቅዱስ ጳውሎስ ይናገራል ማለት ነው። ሌላው በብሉይ ኪዳን በጣም ብዙ መዘርዘር ይቻላል። ካለን ሰዓት አንፃር ግን ለመጨረሻ የምናደርገው የመልከ ጼዴቅ መስዋዕት ነው። በኦሪት ዘፍጥረት ምዕራፍ 14 ከቁጥር 18 እስከ 20 ድረስ የካህኑ መልከ ጼዴቅ አገልግሎት ለቅዱስ ቁርባን ምሳሌነት ተደርጎ ይመሰላል። ታዲያ በብሉይ ኪዳን በምሳሌ የነበረው በአዲስ ኪዳን ግን በምንነት ገለጠው? በአማናዊነት። እንግዲህ የቅዱስ ቁርባን መስራች የአጠቃላይ ቤተክርስቲያኒቷ ሚስጥራት መስራች ማለት ጥበብ በሉስቲ ቤቷን ሰራች፣ 7 ምሰሶችን አቆመች። ቅዱስ ኤጲፋንዮስ በቅዳሴው ጥበብ የተባለው ማን ነው ሲባል ክርስቶስ አምላካችን ሆነ ይናገራል። ቅዱስ ዲዮስቆሮስን ይህንን ሀሳብ ይናገራል። ታዲያ ጥበብ ቤቷን ሰራች የተባለው ቤት የተባለች ማን ነው? ቤተክርስቲያን። 7 ምሰሶ የተባለው ማን ነው ሲባል 7ቱ ሚስጥራተ ቤተክርስቲያን ነው። ስለዚህ ጥበብ የተባለው ክርስቶስ በ7 መሰረትነት ሰራት የተባለችው ቤተክርስቲያን አንደኛው አምዷ ማን ነው? ሚስጥረ ማን ነው? ስንነጋገር ምንድነው? አምስቱ አዕማደ ሚስጥራተ ምንድነው? አንድ ናቸው ማለት ስለሆነ አንድ ነው ስጋው ደግሞ ማለት የሚስጥረ ቁርባን ትምህርት እንደ አንድ ነው ያገለግላት ቤተክርስቲያን እና ጥበብ ቤቷን ሰራች በተባለበት ላይ ጥበብ የተባለው ክርስቶስ ቤት የተባለችው ቤተክርስቲያን ያን ህንጻ የሰራች በ7ቱ ሚስጥራተ ቤተክርስቲያን አንዱ ቁርባን ነው ይላል ማለት ነው። ስለሆነ በብሉይ ኪዳን የነበረው በአዲስ ኪዳን በአማናዊነት ክርስቶስ አምላካችን ተናገረ። ሲመሰርተው በሶስት ነገር እየሰማችሁ ነው። በስንት ነገር አልኳችሁ? አንደኛው በትምህርት ትምህርቱ የት ነው ያለው ከተባለ ዮሐንስ ወንጌል ምዕራፍ 6 ስጋዬን የበላ ደሜን የጠጣ ትምህርት አይደለም። ከበላችሁ ከጠጣችሁ ትምህርት ታገኛላችሁ፣ ማለት ህይወት ታገኛላችሁ። ስጋና ደሜ እኔ ከሰማይ ወረድኩ መና ነኝ፣ ከሰማይ ወረድኩ እንጀራ ነኝ። ትምህርት በትምህርት ብቻ ግን አላስቀረም። የማቴዎስ ወንጌል ምዕራፍ 26 ላይ ደግሞ ትምህርቱ ወደ ምን አመጣው? ወደ ተግባር ሐዋርያትን ሰብስቦ ይህ ስለእናንተ የሚፈሰው የአዲስ ኪዳን ምን ይባላችሁ? ደሜ። ስለእናንተ የሚቆረሰው የአዲስ ኪዳን ምን ይባላችሁ ብሎ ቅዱሳን አባቶቻችን ሐዋርያትን አቆረባችሁ። እንደምታውቁት ታሪኩን ታውቁታላችሁ። የጸሎት ሐሙስ ጊዜ አንደኛው የተመሰረተው ሚስጥር ምንድነው? ሚስጥር ምንድነው? ቁርባን። ሶስተኛው በትእዛዝ ልክ ጥምቀትን ሂዱ አጥምቁ ብሎ እንዳዘዛቸው ክርስቶስ አምላካችን ቅዱሳን አባቶቻችንንም የቁርባን ሕይወት እንደሚያስፈልግና እንዲያስተምሩ እንዲያቆርቡ ክርስቶስ አምላካችን እንዳዘዛቸው በሐዋርያት ሥራ ምዕራፍ 2 ላይ ይናገራሉ። ስለሆነ በትእዛዝ አረጋግጧል፣ አቁርቦ አሳይቶናል። ከዛ ደግሞ በትምህርት ክርስቶስ አምላካችን አስተምሯል። በአዲስ ኪዳን ቁርባን በእነዚህ 3 መንገዶች ተገልጸው የተለያዩ የመጽሐፍ ቅዱስ ጥቅሶች ላይ ታገኛላችሁ ማለት ነው። እንግዲህ በመጽሐፍ ቅዱስ ብቻ አይደለም፣ ከመጽሐፍ ቅዱስ ውጪ ቅድም እንዳለው ለትምህርታችን የአዲስ ኪዳን ስጋው ደግሞ ዓላማው 4 ነገር መሆኑን መጽሐፍ ቅዱስ ራሱ ይናገራል። አንደኛው ለምንድን ነው አንድ ሰው ስጋና ደሙ የሚቀበል? ዓላማው ምንድን ነው? የመቆረቡ ሲባል ቅድም እንዳለው ህልውናን መፍጠር ወይም ህብረታዊ ህልውና ምናዊ ያልኳችሁ ቅድም ስራ አብራራ ነው። አንደኛው የምንቆርበው ዋና ዓላማችን ህብረታዊ ህልውና ለመፍጠር። ለዛ ነው ቤተክርስቲያኒቷ ሃሌሉያ ብሎ ሲል ይሰደድ ምትል ካልቆረብ ከቤተክርስቲያኒቷ ጋር ህብረታዊ ህልውና የለንም ማለት እንደ ቀድም የምታዩት ትምህርት አይደለም። ለሆኑ አካላት ብቻ የተመረጠ አይደለም። ቁርባን ከህፃናት አስንቶ እስከ አይሁድ ደረጃ ላሉ ሰዎች ሁሉ የተሰጠ ከክርስቶስ ጋር ህብረት የሚያደርጉበት ምስጢር ነው። ሁለተኛ የአዲስ ኪዳን መስዋዕቱ እንግዲህ በብሉይ ኪዳን በጣም ብዙ አይነት መስዋዕት ይቀርቡ ነበር። የአዲስ ኪዳን መስዋዕት የተባለው ስጋና ደሙ ነው። ይህ መስዋዕት ዓላማው ምንድን ነው ሲባል ሁለተኛ የዘላለም ህይወትን ማስገኘት። የምን አልኳችሁ? ቅድም ጠቅሳችሁታል። ስጋዬን የበላ ደሜን የጠጣ ምን አሏል? ምንም ማብራሪያ ያስፈልጋል ራሱ ካዳል። ሶስተኛ
የኃጢአት ስርየት የምን አልኳችሁ? የማቴዎስ ወንጌል ምዕራፍ 26 ቁጥር 28። አሁን እዚህ ጋር እንደነበር ማለት ሰይጣን በየዘመኑ ራሱን እየቀያየረ ሰዎችን እንዴት እንደሚያታልል በጣም ነው የሚደንቃችሁ። በጣም ይቅርታ ቃል አፍትና ጤነኞች እጃችሁ ነው ከፈሩት ጤነኝነት እኮ ያቆራል። ጤነኞች እጃችሁ ነው እሺ በሽተኞች እጃችሁ ነው እስኪ ከፍ አድርጉት በሽተኞች። እሺ ዜሪያ ታካሚዎች እጃችሁ ነው ታካሚዎች እጃችሁ ነው። እሺ ለአብራሮ ሰደመን እንዳትሉ ማለት የኛምን ቆሎ ችግር የለም። ይኸውላችሁ ይሄን ትምህርት የሰው መንፈሳዊ ህይወት ላይ የሚለካበት 3 መስፈርቶች ናቸው። በሕክምና ትምህርት አንድ ሆስፒታል የገባን ሰው ሂደት በሽተኛ ብትለው ትከሰሳለህ። አቃላችሁ ምን አይፈቀድም። ምንድነው የሚባለው? ታካሚ አይደል? እየታከመ ማለት ወይም ትሪትመንት እየወሰደ አይደል? ሰው በሽተኛ ይባላል፣ ታካሚ ነው የሚባለው። አንድ ሐኪም መጥቶ የሚመጣው ታካሚ እንዴት ማለት በሽተኛው ካለ ላይሰንሱ ይቀር አይፈቀድም። ለምን እንዲህ ማለት ራሱ ሰው ይወረድ እንደፈቀደ በሽታ ነው። አሁን በደምስ የመጀመሪያው በሽተኞች ተብለው የተገለጹ ይድረስ ለጤነኞች የሚል ትምህርት አለ መጽሐፍ ቅዱስ በኋላ ነው ሰው ጤነኞች መጨረሻ ላይ ያገኛቸዋል። የሰማችሁ ነው አይደል? እና በጣም ይደንቃችሁ በሽተኛ የሚባለው ቤተ ክርስቲያን የማይመጣ ሰው እና እዚህ ውስጥ ያላችሁ በሽተኛ አይደላችሁ። ልን እንዳትሉ ደገፈን ብላችሁ ቅዱስ ዮሐንስ አፈወርቅ ነው ቤተ ክርስቲያን ሐኪም ቤት ናት እንጂ ምን አይደለችም፣ ፍርድ ቤት አይደለችም አይደል? ስለሆነ ሐኪም ቤት የመጣ ሰው ቅድም እንዳሉ ምን አይባል እና የኛ ምን በጣም መንፈሳዊነቱንና እግዚአብሔር የማክበራችንን ነገር ለመግለጽ ስፈልግ ምን ይላል መሰለኝ ቤተ ክርስቲያንና ምስጢራቷን በሩቅ ነው የሚል ሰው ገጥሟቸዋል። ከአገልጋይ ጋር በሩቅ ነው ይላል እና ይሄ ዲስታንስ የሆኑ ምዕመናን አሉ፣ የርቀት ምዕመናን። የእናንተ ኮርስ የርቀት ነው መሰለኝ ትምህርቱን አይደለም። በህይወታቸው የርቀት ምዕመናን ይሆናሉ። መሳለሚያ ላይ ቆሞ ያዋችሁ ማለት ነው። በቃው ሙሴ መሳለሚያ ላይ የቀረው አይደለም፣ ከነዓን አልገባም እንደምታስታውሱት። መሀል ላይ ሁነው ከሩቅ ነው ልክ ወይ ቆሩ ወይ አስቆሩ። የሚቆርብ ሰው ካዩ ሲያልፍና የሆነ ስህተት ካዩበት በቃ ቁርባን እኮ ወረደ አይፈለጉት ይላል። አይቆርብም እኮ እንደሚወስዱ የሚቆርብ ሰው ቁርባን ስትል አይቆርብም። የሚቆርብ ሰው ሲያገኝ ደግሞ ይፈጫል። የሆነ ነገር ሲገኝበት አይለቆም። እንዲህ ነው ሰው ይቆርብ እና ወይ ማይቆርብ ወይ ማያስቆርብ ምዕመናን መሀል ላይ ሆኖ እንትን ማብራሪያ የሚሰጡ ምዕመናን እግዚአብሔር ከዚህ ምዕመንነት ያወጣን ሁላችን። እንዲህ አይነቱ ምዕመን ክርስቶስ አያውቅም። ምን አሉት መሰላችሁ? በጣም ልብ በሚነካ ነገር የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ ሰብሰብ ባሉና ሰባኪያን እና ስለ ፍርድ ነው ስለ ስሙ አጠራር ክርስቶስ አምላካችን ያስተምራል። እና እነዚህ ሰባኪያን ሄዱና ምን አሉት ክርስቶስን? ጌታ ሆይ አሉት በስምህ ሰብከናል አሉት። ምን ብለህ ከነሱ ማብራሪያ የክርስቶስ ስም ማለት ነው። ሰብከናል አሉት፣ በስም አስተምረናል፣ በስም አጋንንትን አውጥተናል። ምን እያሉ ነው? መንግሥተ ሰማያት አውርሰው ነው አይደል? ሀሳባቸው እንደዛ አስጨረሳቸውና ክርስቶስ ምን አላቸው መሰላችሁ? እውነት እውነት እላችኋለሁ አላውቃችሁም። እንዴት ነው አላውቃችሁም? ለምንድን ነው አላውቃችሁም? የሰብከናል እኮ የተለያዩ አውደ ምሕረት ላይ እኮ ተናግረናል። የተለያዩ ጸበል ቦታ ላይ አስጠምቀናል፣ ተጠምቀናል። ለምንድን ነው አላውቃችሁም ይልሃል? አላውቅም። ቅድም ቁርባንን ስናነሳ ህብረታዊ ህልውና ብለን የማይቆርብ ሰው ከክርስቶስ ጋር ህብረት የለውም፣ አያውቀውም። ክርስቶስ አላውቅህም ማለት መቼም አውቀውት ነው የሚሰብኩት አይደል? መቼም ሳያውቅ ሰው መጥቶ ሊያስተምረን አይችልም። በቃ ማወቅ ማለት የሆኑ ጥቅሶችን ሉቃስ፣ ማቴዎስ፣ ማርቆስ ብሎ መግለጽ አይደለም። ማወቅ ማለት በክርስቶስ ፊት ታውቆ መገኘት ማለት ነው። ማወቅ ማለት በየሚሊዮን የወጡ መስበክ ማለት እኮ አይደለም። ማወቅ ማለት በትክክል ሥላሴ ፊት በክብር መገኘት ማለት ነው። አብዛኛው ሰው በእግዚአብሔር ፊት ባሉ፣ አብዛኛው ፊት ክርስቶስ ሲታይ እቃው ነው። ወደ ቃልነት የነበረው ማንነታችን ከፍ የሚያደርገን ደግሞ የሥጋው
ቁረብ ለምትሰብከው አንተ ማትቆርብ ከሆነ ስብከቱ ለስብከቱ አዘሙት የምትሰራ ብራና አንተ ተዘሙታለህ አትሰጥ ላይ የምታስተምር አንተ ተሰርካለህ የአምላካችን የክርስቶስ ደገማችሁ መጽሐፍ ገነት ላይ መጽሐፍ አለ በእኛ ቤተክርስቲያን እዛ መጽሐፍ ላይ አንድ መነኩሴ ከመነኮሰ 3 ቀን ነው ስንቀምኑ ከዛ በመኔቱ ምን ይላቸዋል መሰላችሁ አባ እኔ የሰይጣንን ፈተና አልቻልኩትም ይላል እንዳላልኩት አበመኔቱ ገረባችሁ ይህ ሰው ገና ገዳም ከገባ ስንቀሙ በ3 ቀን ውስጥ ላይ ፈተና ሊመጣበት አርባነት የተባደሉ ባታቸው የዘጉ ብዙ መነኮሳት ያሉ ገና በ3 ቀን ውስጥ አንተ እንዴት ፈተነባቸው በጣም ገርማቸው እኔ አባት በጣም ትሁት ስለነበሩ የበቁም አባት ስለነበሩ በቃ ምናልባት አሉ እኔ ያደረስኩበት አንተ የደረስክበት መንፈሳዊ ደረጃ ሊኖር ስለሚችል የሚፈትንህን መንፈስ ገዝቷለሁ ከዛ መንፈሱ ገዘቱትና መንፈሱን ጠየቁት አንተ ይህ ሰው ከመነኮሰ ገና 3 ቀን ለምንድን ነው በዚህ ልክ የምትፈትነው ሰይጣን ምን ቢጥሩ ነው መሰላችሁ ነው አባ ይቅር ይበሉኝ መነኮሱን ራሱ የሰማው ጳውሎስ ነው ሲሉ ይነቃል ሰይጣን ባታውኒ ዲያቆኔ ምናምን ያዙ ይደቁኝ ሲል በያው ለመረጡ ሰይጣን ምን ይላል እስቲ ማን ሊድነች ሰባኪኔ ምናምን ያዙ ይደቁኝ ሲል ሲጋው ለመረጡ እንደፈለኩ ስወራጭ ሰይጣን ፈገግ ይላል ፈቃስ ስከት እንጂ ነው ይላል ካልወርከው ጉዳዩ ነው እንደ ሰይጣን 40 ጊዜ ሉቃስ ማቴዎስ ለጥቀስ ጉዳዩ ጸም ጀምረው መቼ ነው ካላችሁ መኖር ስትጀምሩ ስለሆነ አያችሁ አላቃችሁ እንኳን እግዚአብሔር ማን ሊነቅሙ ይችላል ሰይጣን ራሱ ይሄን መጽሐፍ ነው የተቀስቁላችሁ ራሱ መጽሐፍ ቅዱስ ላይ ምን አላቸው መሰላችሁ ሰይጣን እኔ አለ ጳውሎስን አውቀዋለሁ ኬፋን አውቀዋለሁ የናዝሬቱ ኢየሱስን አውቀዋለሁ እናንተን ግን አላቃችሁ እናላችሁ በቅዱሳን ህብረት ውስጥ የማይኖር ሰው ማን ያውቀው ሰይጣን ራሱ ይንቃል እንኳን እግዚአብሔር ንቆን ሳይሆን በሱ ሁሉ ካሉን ያቀለች አሁን ይህንን አሳያችሁ እንዴት ያለንበት መንፈሳዊ የዮሐንስ ወንጌል ምዕራፍ 11 ላይ ስለ ቁርባን ትምህርትና ስለ ትንሣኤ ትምህርታል የአልዓዛርን ታሪክ ታስታውሳላችሁ አይደል ያስነሳው ክርስቶስ ማለት እና አንድ ጥያቄ ማርታ የምትባለው የአልዓዛርን ለክርስቶስ አንድ መልእክት ላከች ጌታ ሆይ በሉሲ ጌታ ሆይ የምትወደው አልዓዛር ታሟልና ፈጥነህ ድረስለት ይልቅሳል አይደል ዶም ሲመጣ ክርስቶስ ያለችው አንተ ብትኖር ብሎ ወንድሜ ባልሞተ ነበር ያለችው ታስታውሳለህ ስማላችሁ ይላችሁ ነው ቶሎ ሰዓት ይይሳል ስማላችሁ ይላችሁ ቤተሰብ ያወጣላችሁ ዓለም ያቆም ማለት በጣም እሺ ጌታ ሆይ በሉ ጌታ ሆይ የምትወደው አልዓዛር አይደለም ስማችሁ በልጌ ሰይጣንን አይደለም ከሚገርም ነገሮች ግን በዚህ ሰይጣን የሆነ ጥቅስ ችግር የለም ጥቅሱ ወደ አንተ ህይወት ሲመጣ ግን አፍህን ነው የሚያስፈልግ ለምን መኖር ሲጀምር እዚህ ውስጥ ያለ ሰብሰብ የሆነ ችግር የለም ማንም ከመካከላችን አሁን ብለው ነገር ከኔ በለጠ ማብራራት እንችል ሰው ይኖራል ከመካከላችን በትህትና ዝቅ ብሎ የሚሰማ በላረሰው ጌታ ሆይ በሉ ጌታ ሆይ አለበዚያ ቅድም የመጣችሁትን ትመልሳላችሁ ጌታ ሆይ የምትወደው አልዓዛር አይደለም ስማችሁ እኔ የእውነት ይሳችሁ አጥቷል የተደገሳ ማለማይ ወጥ በተስራ ስራችሁ ዳቃችሁ አለዚያች በየት ነው ዳቃ ሀጠሉ አሁን ለምን አሁን ተሳሳታችሁ ይልጣል ጌታ ሆይ የምትወደው አልዓዛር ታሟልና ፈጥነህ ድረስለት ታሟል በሽተኛ ሆነ ታምናል ለማለት ይገባል ሰው ከኤፍሬም እንዴት አይማር ትንቢተ ኤርምያስ ምዕራፍ 3:18 ላይ ደገመው ኤፍሬም እኔ ከዚህ በኋላ አልችልም አለ እግዚአብሔር ነብዩ ኤርምያስ ሲጽፍ የእሱ ሕይወት ምን አለው መሰላችሁ ጌታ ሆይ ከዚህ በኋላ በቃ አትቅጣኝ አንድ ነገር ግን እለምንሃለሁ መልሰኝ በሉሲ እኔ እመለሳለሁ እንዴት ሊደክም ይችላል ሊያንገት ይችላል ሕይወት ላይ ኖር ይችላል የሆነ ኃጢአተኛ ልትሆን ይችላል የሆነ ዘማዊ ልትሆን ይችላል የሆነ ወንበዴ ልትሆን ይችላል የሆነ አጭበርባሪ ልትሆን ይችላል እሺ ደከመ አሁን ደክሟል ያውቃል ክርስቶስ አጥቷል አዎ አጥቶናል ያውቃል
አልቻልም። አዎ ያማር ክርስቶስ እንዳልቻለ እሺ አንድ ነገር በምን ይላል እግዚአብሔር አንተ እግዚአብሔር አምላክ ግባር ለተቆራረጠ በጣም ልብስ ነው እንዲህ ብለን ለቀዳዚ ነው የምታልፈው። አሁን ችግር ምን ይላል መሰላችሁ? የማይነገር ቅዱስ 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 ሶስት የምትሆን ይህን ሥጋና ደም ሕይወት ሊሆንልኝ ሳይፈረድብኝ እቀበል ዘንድ ስጠኝ። ምን ሳይልብኝ ማለመና እንዳይፈረድብኝ አደራ ነው። አምኜ ነው የመጣሁት፣ ፈልጌ ነው የመጣሁት። በፍርድ እንዳይሆንብኝ እባክህ ጌታ ሆይ አደራ ነው። በዚህ ቀደም ቅዱስ ቅዱስ ብለን ስንነሳ እግዚአብሔርን እያመሰገን ሳይገባኝ ነው የምቀረው። ግን እባክህ ለፍርድ እንዳታረግብኝ ዘእንበለ ኩነኔ ይላል። የፍርድ እንዳይሆን ለሕይወት ግን ይሁን ከመእንሳ ለሕይወት ሕይወትን አገኝበት ዘንድ ሕይወትን ያሰጣል ብለህ ንገረኝ ነው። ሕይወትን ያሰጣል ብለህ አስተምረኝ ነው። ሕይወትን ፈልጌ ነው የመጣሁት እንጂ ፍርድን ፈልጌ አይደለም። እባክህ አደራህን ጌታ ሆይ አለ። በጣም ልዩበት የሚለው ሁኔታ ብምን እንዲህ ነው የምታደርጉት። አደራህን ለሕይወት አግኝ ካለ በኋላ ማለት መሰላችሁ ሀበኒ እግበር ሀበኒ ግበር ይላል። እባክህ ፍሬህን መልካም ስራህን ትሰራ ዘንድ እባክህ ስጠኛል። ከማሰሪ ዘዚያከ አንተን የሚያስደስትህ መልካምን ስራ ሰራ ዘንድ እባክህ ጌታ ሆይ ስጠኝ። ፍሬን አደርግ ዘንድ እባክህ መልካም ስራን አደርግ ዘንድ እባክህ ስጠኝ። ከሁሉ በላይ ልብ የሚነካው በሕይወት በውስጥ እንድኖርልህ እባክህ አደራ። አይገባችሁም? እኛ ለዜማ ሆነ እንጨነቃለን። ቤተክርስቲያን የምትናገረው ንግግር እንኳን ልትነገርና ተናንቆ ዝም ነው የሚያስብ። በቃ በሕይወት እንድኖርልህ እባክህ አደራ። ለፍርድ አታድርግብኝ፣ ለኩነኔ አታድርግብኝ። አንተን የማገኝበት ሕይወትን የማገኝበት አድርግልኛለች። ወዲያው ደቀ በሕይወት ኖር ዘንድ ይላል። ከዛ ምንዳረው ታውቃላችሁ? በጣም በሚደንቅ ሁኔታ ይሄንን ከጨረሰ በኋላ በተአምኖ እፄዋከ አብ ይላል። አባት ሆይ በሉ እስኪ በማመን በመተማመን እጠራሃለሁ፣ እንደማትተወኝ አውቃለሁ። እስከማችሁ ነገር ቅድም በሕይወት እንዲኖር እንድዘንዳለ ዘእንበለ ኩነኔ ፍርድን እንዳያገኝ አንተን የሚያስደስት ፍሬ ልሰራ ዘንድ ምግባር ይኖረኝ ዘንድ ስናገር አምኜ ነው እንደማትተወኝ። በተአምኖ እፄዋከ አብ ለስምህም ለመንግሥትም እገዛለሁ። አንተ ኃያል ነህ፣ እስመ ኃያል አንተ ቅዱስ ነህ፣ አንተ ስንኩ ነህ፣ የተመሰገንክ ነህ ይላል። አይታችኋል? ይሄ የሚባለው ጊዜ ቁርባን በቁርባን ሰዓት ቤተክርስቲያን ድንግ የምትፈልገው ማለት በሕይወት እንድትኖርለት እየተማጸንክ የምትለው ማለት ስለሆነ በቁርባን ሰዓት ላይ ሁላችንም ማለት ያለብን ምንድን ነው ሲባል ይህንን ዜማ እንድንናገር ቤተክርስቲያናችን ታዛለች ማለት ኋላ ይሰማል። ሕይወት እንዲኖረን እግዚአብሔር ይርዳን። የመጨረሻና የትምህርታችን ምስል አንድ ሰው ከቁርባን በኋላ ማድረግ የሚገባው ምንድን ነው? የመጀመሪያው ጉዳይ ባለትዳር ከሆነ ከሩካቤ ለ10 ቀን መከልከል አለበት። ለ3 ቀን ለምታ ሩካቤ ኃጢአት ሆነ ወይም ስለሚያስነውር ስለማን ስላለን ክብር ነው? ስለ ክርስቶስ ሥጋና ደም ስላለን። ሰው ከቤተ መቅደሱ በመውጣቱ በፊት ማድረግ ያለበት ነገሮች አሉ። ልክ አንድ ሰው ሲቆም ታስታውሱ እንደነበር አፉን ይላል ይሸፍናል አይደል? አፉን ለምንድን ነው የሚሸፍነው? የሚመን አንድ ጉባኤ ላይ ሰሞኑን መልስ ይገራል። ሴጣን እንዳይቀማው እናንተ ሴጣን እንዴት ነው የምታውቁት? ይወዳሽ እኛም ችግር የለም ደስ እንዳለው ነው። አሁን ቆይ ሳቷሽ እንደው ቢላ ምናምን ይዛችሁ ዳቻል አለባችሁ። ብረት ቀለበት ቢላ ምናምን ፍራስ አላረጋችሁ ማንን ለመከላከል? አንተ እንዴት ነው የምትሉት? መንፈስ እኮ ነው ገባቻ። አንዳንድ ይላል ወይ መንፈስ የሰው አይን እንዳይበለው እስቲ ብር አርጉለት ይባላል አይደል? ይባላል እኮ ነገር ምን ተደርጎልን ማለት ነው። መንፈስ ቆርቦ ሲመጣ ልጅ ሲተኛ
ምን ይቀመጣል መሰላችሁ? ቢላ ማን በት ይፈራል? አራት ከብዷል። አትጮትብሽ ሴጣን በዚህ ከመው ብላው መንፈስ ነው አይደለም ቢላ በቦታቸው ብትኛ አይደለም በሱ አገዛዝታ ሲቀጥል የክርስቶስ ሥጋና ደምን የተቀበልክ ለታ ሴጣን ደፍሮ አንተ ጋር መቅረብ አይችልም። ያኔ ነው ባያይ ደስ ይላል። እንኳን አንተ ጋር መጥቶ ሊታገል ይቀርና ከአንተ ጋር ማን እንዳለ ያውቃል። ከሴጣን ማን ነው ታች ማን ነው? ሴጣን እንኳን ያወቀኛ ከሴጣን ነው። አፍ ለምንድን ነው የሚሸፈነው ሲባል ሁለት ምክንያት አንደኛ እንዳይነት ምንድነው መቼም ሰው ነውና በአፋችን የሚቀር ነገር ይኖራል አይደል? ሰው እንዳይነት ሰው አፉን ይሸፍን ትላለች ይላል። አፉን ይሸፍናል። ሁለተኛ ምንድነው ማለት የሚባለው? ለምንድነው አፉን ይሸፍን ሲባል ብራና ለቅዱስ ጳውሎስ ምን ይላል መሰላችሁ? የተቀደሰውን ሰውነታችሁን ሸፍኑ ይላል። ያለው ሰውነታችሁ የተቀበልነው ሥጋና ደግሞ በምናችን በአፍ ስለሆነ ሸፍኑ ይላል ቅዱስ ጳውሎስ። ሶስተኛ ስጦታ በቤት ስትጥራሽ ስጦታ ሲሰጥ ቤት አጋሽ ሸፍኑ። ቁርባን ማለት ደግሞ ምንድነው ነው? አማህ ስጦታ ነው። ስለሆነ ስጦታ ስለሆነ ስትቀበል ተሸፍኖ ነው የሚቀበል። ካህኑ ሲበላ ሸፈና አርጎ ባይደል የሚሰጥ አስወስኑ ስለሆነ አፍ ቢሸፈን ወዛ አንዱ አፉ ከበሸፈን በኋላ ቆርቦ ሲመለስ አስተውስ ወዲህ የከበረውን ሥጋውን ሲቀበል አንድ ጊዜ አሜን ይላል። ስንት ጊዜ? ክቡር ደሙን ሲቀበል ሁለት ጊዜ አሜን አሜን ይበል ይላል። ስርዓት ነው። ዋጋዎቻችን ተቀብለን ነው አይደል? አይ ስርዓት ነው። ከዛ በኋላ ደግሞ እንሄዳለን። ማያ ወይ ተበል አይደል? ወይ ተለቀ የተበል ነው የቅዳሴ ተበል ነው ወይ ማይ ነው። የቅዳሴ ተበል ይቀበላል። ለምንድን ነው ሲባል ተመሳሳይ ሰዓት በአፋ የቀረ ነገር እንዳይኖር ይላል ቤተክርስቲያኖች አስተምሮ። ስለዚህ ቆራቢያ የቅዳሴ ተበል ምን ማለት አለባቸው? መጠጣት አለባቸው። ግዴታ ነው። ግዴታ የሆነ አፍን ለማማሸት ምናምን አይደለም። ግዴታ መጠጣት አለባቸው። እሱን ከጨረሰ በኋላ ቆራቢያ ወደ ቤታቸው ሲሄዱ ረጅም መንገድ መጓዝ የሚታወቅ መስል የለባቸው። ከዛ ውጭ ደግሞ የፍርድና ሸንጎ የክርክር ቦታ ያለበት ቦታዎች ላይ ቆራቢያን መሄድ የለባቸውም። ባይነሱ ክርስቲያን የሚሄድበት ላይ ጥልና ክርክር ባለበት ቦታ ይባላል። ከዛ ውጭ ደግሞ በሰከነ መንፈስ ከባታቸው ተቀምጠው የሚመገቡት ምግብ በልክ ይሁን ይላል። በምን ይሁን? ከዛ ውጭ ምን መጥፋት አይቻልም። ገብላሙና ተማሪያ ነው ታስታውሳላችሁ። አምጥቷቸው አይደል? ታስታውሳላችሁ። አንስተው ምግብ ካፈው ጋር ገባንቀን እንደተመገቡ ታስታውሳላችሁ። ምን ማለት ነው ሲባል በረከታችሁ ይደርብና በእንደዚህ አባቶቻችን ቅዱሳን ገድላት የምታገኙት ታሪክ ላይ ነው። ለሥጋው ደሙ ያላቸውን ክብር በጣም ነው የሚያሳይ። ሰው ሥጋው ደሙ ከተቀበለ በኋላ ምን ማለት አይችልም። ሌላው የለበሰው ልብስ ምን አይነት ለስንት ቀን? 12 ቀን ሲቀር ታነገስ ያዝ። ለምንድን ነው ልብስ አታውቅ የሚባለው ሲባል ምን ማለት ነው? የማይወልቅ የማይለይ የማይነጠል ዘላለማዊ የሆነ የእግዚአብሔርን ጸጋ የሚያስገኝ ክብርን አግኝቻለሁና ሲል የቆረበበት ልብስ ምን አይነት ከዛ ቤት ይጽመደል አሰብ ስለሆነ ቆራቢያን ይምን ከዛ ውጪ ቆራቢያን ሁሌም ማመን ያለባቸው በማን ቸርነት እንደቆረቡ አደራ ጌታ ሆይ በውስጥ ሥጋና ደምህን የምቀበለው ብቁ ሁኜ ሳይሆን ስለሚያስፈልግ ይሄ ለማየት ማንን ይመስላል? መልካም ቁርባን ይጸልታል አይደል? ዲያቆናት አላችሁ ታግዙኛላችሁ። መልካም ቁርባን ላይ እመቤታችንን በጣም ነው የሚለምናት። የቁርባን መልክ ማለት ነው መልካም ቁርባን እና ስለ ቁርባን የተደረሰ ጸሎት እና እዛ ላይ ታስታውሳላችሁ። ሁላችንም የምናውቀው አንድ ዜማ ናዛዚ ተረማዘን ካዘን የምታረጋግኝ አንቺ ነሽ ይላል። ታምረ ማርያም ደግሞ ይህንን ያስረግጥላችኋል። መቅድሙ ላይ የሚቻለው ቢሆን ሥጋውና ደሙን ይቀበል ይላል። የማይቻለው ቢሆን ደግሞ ታምሯን ታጽናናለች፣ ተስፋ ትሰጣለች። ኦ ማርያም ተስፋ ለቅዱሳን ተስፋ ለቆረጡት ተስፋቸው ድንግል ሆይ አንቺ ነሽ ይላል። አዎ ተስፋ ቆርጠናል።
አሁን ባጣት ወደነ ታቃለች በቤታችን መልካም ቁርባን ለራሱ ተስፋ አላችሁ እያለ ያጽራል። ኦ ማርያም ተስፋ ለቆምጻል በጊዜ ጸሎት ወጣን አይደለም በጸሎትና በቁርባን ሰዓት ንይ ሀበዝ መካን በዚህ መካን ላይ ድንግል ሆይ ነይ ይላታል እመቤታችን። ተስፋችን አንቺ ስለሆንሽ እንደኛ ብቃት አይደለም አንቺ ቸር ስለሆንሽ ስለ አንቺ ቸርነት ብሎ ልጅሽ ወዳጅሽ ይምረን ዘንድ እባክሽ ድንግል ሆይ ነይልን ብሎ ይለምናል። አይታችሁ ከሆነ በጊዜ ቁርባን ይላል በቁርባን ሰዓት አሁን እየተማርን ያለነው ስለ ቁርባን ነው። በቁርባን ሰዓት ነይልን ድንግል ሆይ እንዳትለይን ከኛ ይህንን ቁርባን ያገኘነው ባንቺ ነው። ይህንን የሚጠጣውና የሚበላውን ያገኘነው ድንግል ሆይ ባንቺ ነው። ተስፋችን አንቺ ነሽ፣ መጽናኛችን አንቺ ነሽ፣ ምታረጋጊ አንቺ ነሽ። አባ ጊዮርጊስ ዘጋስጫ ደግሞ ምን ይላል መሰላችሁ? ድንግል ሆይ በውስጤ የመጽናኛችን ደውል አንቺ ነሽ ይላል። አርጋኖን መጽሐፍ ላይ አባ ጊዮርጊስ የመጽናኛችን ደውል ይላታል ድንግል ማርያም። ናሊስ የሚባል ደውል አለ። በእስራኤላውያን ባህል መሰረት እህቶች ምጥ ላይ ሲሆኑ ደውሉ ሲደወል ምጣቸውን ያረጋጋላቸዋል። እና በተለምዶ እንላለን አይደል? ምጥ ላይ ላለች ሴት ማን ትድረስልሽ እንላለን። ከዚህ ከታሪክ የተወሰደ ስለሆነ አባ ጊዮርጊስ ምናለ የመጽናኛችን ደውል አንቺ ነሽ፣ የምታጽናኝ የምታረጋጊ እረፍትን የምትሰጭን ተስፋን የምትሰጭን ድንግል ሆይ አንቺ ነሽ። ስለሆነ የሚቆርብ ሰው ሁሌም ማንን ይተማመናል ማለት ነው? እሷ አንቺ ይዘን እንጂ ያቆቆ ነገር ለዚህ እኮ ነው ቅዳሴ ላይ በከመ ምሕረትከ ወአኮ በከመ አበሳነ አምላካችን ወይ ለቸርነት እንጂ ደምናችን ብሎ ካህኑ ምንም ይሆናል። ስለሆነ ቆራቢያን ወደዚህ ህይወት ሲገቡ ይሄንን ማለት ነው። ብዙ ሰው ለምንድን ነው የማይቆርበው ሲባል ሶስት ምክንያት አንስቼ ይመጣል። አንደኛ ጊዜ ገና ነው። ምን ገና ነው? እሺ መቼ ነው ጊዜን ገና ነው ለማለት መስፈርታችሁ ነች። ሁለተኛ ብዙ ሰው ይላል ኃጢአት ብሰራ ሲባል ደግሜ ቦይ አይ ከቆረቡ በኋላ እህቶች አጥያቄ ይጋር አንድ ሴት ከቆረበች በኋላ ሱሪ መልበስ ትችላለች አልሽ ሲጀምር እንደ ክርስቲያኖስ ነው። እኔ እኮ መመሩ የራሱ ፍትሐ ነገሥት አዘጋጅቷል። እየሰማችሁ አይደል? ሁሉ በራሱ መመሩ ነው የሚጓዘው። ግራ ገባን እኮ በዚህ እንደ ካረባ ይችላል አይቻልም ሲባል ጀግና አይደለም ይቻላል ነው ወደ ፈሮች እኮ ከዛ ደግሞ ማይቻለው ነው ይቻላል ደግሞ መጣል አይቻልም። የቆረበ ሰው ቡና መጠጣት አለበት የለበትም ማለት ነው። አይቻልም እንዳለ ይዛደም እየሰማችሁ ነው። አሁን እየመጠበቀን ያለው በቤት ውስጥ የበቀለ ፍትሐ ነገሥት የቤተክርስቲያን ፍትሐ ነገሥት የራሳችንን ቀጥታ ሰበረ ቤተክርስቲያን የምትለው መስማት እንችላለን። ግን መጽሐፍ ላይ ነው ብላችሁ ጠይቁ እባካችሁ። የሆነ መምህር መጥቶ እንዳይቻልም ሲላችሁ እሺ ማስረጃ ስጥ። ቀደም ስንማር ምንጭ ብለናል አይደል? ወደ 6 ምንጮች ጠቅሰን የትኛው ቅዱስ አባት ነው? በየትኛው የመጽሐፍ ቅዱስ ክፍል ነው የተባለው? የትኛው የቤተክርስቲያኒቷ ሲኖዶስ ነው ብያ የትኛው የእርሱ ነው ብላችሁ ጠይቁ። ማንም መጥቶ በሶሻል ሚዲያ የፈለገውን ስለተናገረ አትታቱ። ማስረጃ ምን ጋር ነው ያሳየን ማለት ነው። እኛ አሁን እየከበደን ያለው ይሄ ነው። ናይታችሁ ከሆነ ይቻላል አይቻልም እዚህ ላይ ይባል ቤተክርስቲያኒቷ ስርዓት አላት፣ ቀኑን አላት። ቀኑን ላይ የሰሩ አባቶች ቅዱሳን ብዙሃን ሊቃነ ጳጳሳት አሉ። ቤተክርስቲያኒቷ በስርዓቷና በዶግማው በሊቃውንቷ ትምህርት መሰረት ምንቴናት እንጂ ማንም ደስ እንዳለው ስላስተማረ ቤተክርስቲያን ያለች። ስለሆነ ልብ ማለት ያለብን ዋናው የሰው ልጅ ወደ ክርስቶስ ስጋና ደም ብዙ ሰው አይ ኃጢአት ደግሜ እሰራለሁ ብሎ ብንሰራችሁ ባጭሩ በእርሱ ምንድነው ከምን መውጣት አልፈልግም ነው። በቃ ይሄንን ኃጢአትን ስለወደድከው ነው ያልኩህ። በኃጢአት መኖር ስለምትፈልግ ነው ያልኩህ። ማስተባበያ ይመስላል። ስጋው ደግሞ ያከበረው ይመስላል። ያ ሰው ሲናገረው አሁን ሲጀመር ከና ኃጢአት ቅረብ የሚል እኮ ትምህርት የለም። ሰው ሊቆርብ ሲመጣ መጀመሪያ ምን መግባት አለበት እያልከኝ ድጋሚ መጣ ደግሞ አይ ኃጢአት ሊሰራ ስለሚችል እቆያለሁ። አይ ሴጣን ሲያዘናጋ እንዴት እየተጫወተ እንዳለ ሴጣን ስለሆነ ብዙ ሰው ለምሳሌ ቅድም ቁርባን ለኃጢአት ልጓሚው አላለም ኃጢአትን ድል ይነሳዋል አለ። ስለሆነ ወራቢ ቁጥር የሆኑ መልካም ያልሆኑ አመሎችን ምን እያልክ ነው ትምህርት እየተወከሉ ትምህርት ሴጣን ይህንን አይፈልግም፣ እንድትተወው አይፈልግም። ይህንን ስለሚያውቅ ይላል ቆይ ተረጋጋል። መቼ ነው ያ ጊዜ የሚደርሱ ከኃጢአት ጋር እንዴት ማውራት ተባበሉ
መቼ ነው ከክርስቶስ ጋር ተባብረን ማሪሳ በመነጻ በመጽሐፍ ቅዱስ ንስሐ ያልገባበት ከእሱ ጋር ተባብረንባት ነገር እንደኖርክባት አትባራት ይላል። ታዲያ ብዙዎቻችን የሚሰጠው ማስተባበያ እመኑ ለክርስቶስ ሥጋና ደም ክብር አስበን ሳይሆን ከምን መውጣት ስለማንፈልግ አይመቻል ስታይ ኃጢአት እኮ ለጊዜው ደስ ይላል ስታይ ግን መጨረሻው ሞት ነው፣ ውጤቱ ሞት ነው። እስኪ ቼክ አድርጉ በደንብ ምን ብላችሁ የምን ለሥጋው ደም አስበን እውነት ለሥጋው ደም የሚያስብ ሰው ካለ እውነት ኃጢአተኛን ካልቀርብ የሚል ሰው ካለ እኮ ቤተክርስቲያን ትላለች። 7 ዓመት የተመላለሰው እኮ መነኩሴ ነበር አይደል? ታስታውሳላችሁ። ቅዱሳት ላይ ቅዱሳን የሚለውን አዋጅ እየሰማ እኔ አልበቃውም እያለ ይመለሳል። የዛ አባት ለትትና ሁለቱ ሥጋው ደግሞ ከማቆር ነው። ግን መጥቶ ነው አይደል ሲመለስ ነበር። እኛ እኮ ሳንመጣ ነው የምንመለስ። ያ መነኩሴ እኮ መቅደስ ውስጥ ገብቶ ካህኑ ቅዱሳት ለቅዱሳን ሲል ይደነግጣል። ከዛም ቤተክርስቲያን በጣም ጉዳያችሁ ማለች መሰለኝ ያቆም ነጽር ይላል አይደል? ነጽር ካለ በኋላ ይሄ አዋጅ የሚመጣው ቤተክርስቲያን እንዳለች ታውቃላችሁ። ስለምታውቅና ያለውን ነገር ስለምታውቅ ምን ቃል ታገኛላችሁ መስላል። ቅዱሳት ለቅዱሳን ሲል ምን ይላል? አዷ አይዶ ምትመልሰው አይ ማን ቅዱስ አለ? አብ ነው፣ ቅዱስ ነው፣ ወልድ ቅዱስ ነው፣ ቅዱስ መንፈስ ቅዱስ ነው ካልክ በኋላ ደግሞ ይሄን እንደጨረሰ ወደ እግዚኦ ተገባ። በጣም ይደንቃችሁ። ለምነው ነው የምትከበረው። ዮሴፍና ኒቆዲሞስ ለምነው ነው የክርስቶስ ሥጋ የተቀበሉት። ለምነው ነው ስለምን ተዛክሩ ያበቃችሁ እግዚአብሔር በዛ ሰዓት የማቆር ሰዎች እግዚአብሔር የሚደርሱ ለኛም ጭምር ወደዚህ ክብር እንድንመጣ አላህ እግዚኦ ማረና ክርስቶስ እንላለን። ከዛ በኋላ ካልክ በኋላ ዲያቆን ይመጣል። ጸልዩ በእንቲአነ ይላል ታስረሱ ነው ስለኛ ጸልዩ ይላል። አይታችሁ ከሆነ ለዲያቆናቱ ጸልዩላችሁ። አሁን መጥቶ ይቀድሳል የሌሎች ያሉ እንላለን። አንዳንዴ አሁን እሱ ዲያቆን ነው ጸልዩለት። ይሄ ዲያቆን ቢጠፋ ሁሉም የምንጠቀመው ነገር ነው። አልቅሱለት፣ የምትወዱት አልቅሱለት ብሏል ዮሐንስ አፈወርቅ ለክርስቶስ በቅዳሴው ታስረሱ ነው ለሰው ይለቀሳል። መልሰው ውስጥ ይሄ ዲያቆን እንዳንዳል ይሄ መሰለልን ሲዞ በማይሆን ምግባር ስናየው ያመናል። እባክህ ጌታ ሆይ ጸጋውን እንዲጠቀም በዚህ ዲያቆን ጸልዩ። በዛ ኮኑ ዲያቆኑ ጸልዩ በእንቲአነ ይላል አይደል? ስለኛም ጸልዩ። ከዛ ደግሞ ግበሩ ይላል አይደል? ተስፋውን በሰላም ከዛ በፍቅረ ኢየሱስ አይደለም ሰብኩ ወዘምሩ በሉ እንግዲህ አሁን አመስግኑ ዘምሩ ብሎ ደግሞ ዲያቆን ያው ጸልዩ። ለሥጋው ደግሞ ለመብቃት ለዚህ ክብር ለመብቃት ደጋግማ የምትለው ቤተክርስቲያን ጸልዩ። አምላካችን ክርስቶስ ሁላችንም እንደዚህ ክብር ያውቃል። ክርስቶራ በርስቲ ክርስቶራ በጣም ብዙ ሰፋ ያለ ነገር የተዘጋጀላችሁ አንደው ካለ እዛ ላይ አንዱት እሺ አልተማራችሁ እስቲ አልተማሩም በሉ ወገን አልተማራችሁ። ይሄ መግቢያው ትምህርት ነው። እሺ እግዚአብሔር አምላካችን ከዚህ በላይ እናውቅበትን እድሉን ያደረገላችሁ